ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። እንዲህ አይነት ቆንጆ መኮረኒ መስራት ትፈልጋላችሁ? ይኸው የአረቦች ቀላል የሆነ በተለይ አዲስ ሆናችሁ ለምትሰሩ ልጆች፣ ለአዲስ ሆናችሁ ለመጣችሁ ኩሽና ቤት ስራ አንችልም እና ደግሞ ወይ አላፍትን ነው የእናንተ ሆኖ ምን ልስራ ዛሬ ምናምን ብላችሁ ለምትቸገሩ ይኸው ቆንጆ መኮረኒ ሰርቼላችኋለሁ ዛሬ። ዋው በሉ እሺ ማሮች፣ በጣም የሚጣፍጥ በጣም ምርጥ ነው። ወደ አሰራሩ አብረን እንሂድ። ቅመሞቼ ቀላል አሰራር ነው ያልኳቸው። ቲማቲም፣ ቀይ ሽንኩርት፣ ነጭ ሽንኩርት እና ዶሮ። እዚህ ጋር ደግሞ ማጅን ጡማጥ፣ ፍልፍል አስወጥ ያኔ ቆንዶ በርበሬ፣ እርድ፣ ኩርኩም በአረብኛ እና የኩዝበራ ድንብላል ዱቄቱን እና ባህሪ አረብ ማለት ነው እዚህ ጋር የተጠቀምኩት። እሺ እና በጣም ቀላል ነገር ነው የእውነት ማለት ነው። ሞክሩት። እሺ ማሮቼ፣ እኔ የምሰራው መጀመሪያ ዶሮ ነው የምጨምረው፣ ምንም ሳልጨምር ማለት ነው። ለምን ውሃውን ምጥጥ እንዲያደርግልኝ አረጋለሁ። ዶሮዬን ጨምራለሁ። ዶሮዬን መጀመሪያ ጠፍ አድርጋለሁ በስርዓት ማለት ነው። በስርዓት በተለይ አዲስ የሆናችሁ ልጆች ስትሰሩ በቃ ቀላል የሆነ ነገር ማለት ነው። ኃላፊነት ያለባችሁ ምን ልስራ ብላችሁ በቃ የለም የምትጨነቁት ነገር። አንዳንድ ቤት መዳም ነች ዛሬ ምሳሌ ሰሪ ምናምን የምትለው፣ እኔ ጋር ግን እኔ ነኝ በቃ እኔ ነኝ እንትን የምለው ራሴ ነኝ ማለት ነው። ነገ ምን ልስራ ዛሬ ምን ልስራ ብዬ በአይምሮ የምሰራው፣ እነሱ ምሳ ነው የሚሉኝ በቃ ሰዓት ሲደርስ ማለት ነው። እና ዶሮዬን እንደዚህ እንዳፍላለሁ። እንደዚህ በጥሩ ሁኔታ አያችሁ፣ ድርቅ ትላለች ዶሮቷ። ከዛ ምን አደርጋለሁ? ሽንኩርቴ፣ ከዛ ዘይት እጨምራለሁ። ከሽንኩርት በፊት ዘይት ያኔ አላበዛም። በቃ እኔም ስለምጠቀም ስለምበላ አላበዛም። ያው እነሱ እንኳን ዘይት አይፈልጉም፣ ቅመምም ብዙ አይፈልጉም። ዘይትም ቅመምም ብዙ አይፈልጉም፣ ታውቁ የለ። ስለዚህ ምናምን ነው አሁን የመጣሁት ወደ ኩሽና፣ እግዚአብሔር ይመስገን። ከዛ ሽንኩርቴን እና ነጭ ሽንኩርት እጨምራለሁ። ሽንኩርትና ነጭ ሽንኩርት እጨምራለሁ ማለት ነው። ሽንኩርቴ ምናምን እንትን ብሎልኛል። ከድኜው ነበር ለተወሰነ ደቂቃ። ቆንጆ ሆኗል ማለት ነው። አሁን ቅመም እጨምራለሁ ማለት ነው። ቅድም ያዘጋጀሁትን ቅመም እጨምራለሁ። ከዛ እንደዚህ አሸዋለሁ ማለት ነው። በጣም ነው የሚጣፍጠው። በጣም ነው የሚወዱት ሰዎች የራሱ በጣም ነው የሚጣፍጠው። ሞክሩት ቅመሞችዬ፣ ሞክሩት እላችኋለሁ። ትንሽ ሰልሳ ጡማጥ ማንጅን ጡማጥ አረግበታለሁ። በአረብኛ ሰልሳ ጡማጥ ይሄ ነው። በኢትዮጵያ በአረብኛ ማጅን ጡማጥ፣ ይቅርታ። በኢትዮጵያ ሰልሳ ማለት በአረብኛ ማጅን ጡማጥ ነው። ትንሽ ለመልክ ነው አረግበታለሁ። ኦኬ። ከዛ በመጨረሻ ላይ የሚጨምረው እንትን አለኝ፣ ዱራ ያኔ በቆሎ ማለት ነው። በአረብኛ ዱራ ይባላል። በጣም ያጣፍጣል፣ ቆንጆ ነው። ይኸው እንደዚህ ሆኖልኛል፣ በስሏል። ዶሮ እንዳይጠፋብኝ ማለት በጣም እንትን ስለሆነ ጠንካራ አይደለም፣ ታውቁ የለ።
አሁን ውሃ ከልሳለሁ ማለት ነው። ውሃዬ ፈልቷል። አሁን እከልሳለሁ በመጠኑ ማለት ነው። ማለት ብዙ ስለማልሰራ በመጠኑ ከልሰዋለሁ። ከዛ ይፍላ እንጠብቀዋለን። ኦኬ እሺ ውዶቼ፣ እስካሁን እየፈላ ነበረ፣ እየተከተከ ጨው ያንሰዋል። ትንሽ ጨው ጨምርበታለሁ ማለት ነው። አሁን መኮረኒ ጨምሬያለሁ። እሺ ውዶችዬ፣ እሺ ጋይስ፣ አሁን እዚህ ጋር ጅብን ሳይል አረቢ ይሄ ያስፈልገኛል፣ ክሬም ስለሌለኝ ማለት ነው። ኦኬ፣ ያለ ክሬም ነው የምንሰራው ያልኳችሁ ለዛ ነው። ክሬም ስለሌለ በዚህ እና ጅብን ሙዝራላ ጅብን የፒዛ ጅብን ይሄ ያስፈልገኛል እና ዱራው አጥቤ እንዲንጠፈጠፍ ነው በዚህ ያረኩት። ኦኬ፣ ይሄው መኮሮኒው በዚህ አይነት እዚህ ጋር ደርሷል። አሁን ሲበስልልኝ ይሄንን የሚያስፈልገኝን ነገር እዚህ ጋር ጅብን ሙዝራላ፣ ጅብን ሳይል እና ዱራ አለኝ። እሱን ጨምራለሁ ማለት ነው። ይሄው ጋይስ ጅብን ሳይል ሙዝራላ ጨምሬያለሁ። ለምንድን ነው መሰላችሁ? ክሬም ስለሌለ። ክሬም መኮሮኒ የለኝም። የመኮሮኒ መስሪያው ክሬም ማለት ነው። እነሱ ደግሞ እንደዚህ ነው የሚፈልጉት። የየትኛውም ቤት የቤቱ ይለያያል አሰራር፣ ግን እኔ እንደዚህ ነው የምሰራው ማለት ነው። ይህን ይመስላል። እሺ ውዶቼ፣ እኔም በጣም ነው የምወደው፣ በጣም ይሄንን ይመቸኛል። ሳይደርቅ ምናምን ልክ እነሱ እንደሚፈልጉት ትሰራላችሁ ማለት ነው። ከዛ ይሄን ከጨማመራችሁ በኋላ መዝጋት ብቻ ነው ጋዝ። ይሄው ጋይስ በዚህ ሁኔታ እንደዚህ ሲሆን አይደል የሚወዱት እነሱ። ታቆይላ አረቦች ሰላጣ ከጎን አድርጋችሁ ፈልጉ፣ እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። ይሄ ለኛም አሪፍ ነው እላችኋለሁ ውዶቼ።